አስቸግርም እንደ ሽምግልና የሚሻል በጣም እንዲያደርጉ አፍቃሪ ደስ ይለኛል። ለአንቺ ከሆነ ላፍቅርሽ፣ ምን ችግር አለው? ቁጭሽ እንኪሽ ከመቀመጥሽ በፊት ለእኔ ሰው ተሳስታ አይደለም ለአንቺ ሀይሚ እኮ ነኝ እኮ ለሀይሚ አበባ ለሆነች ልጅ አበባ ይገባል አይደል? ደክሞኛል። ለማንኛውም ልገባ ነው እኮ ቁጭ በሽ እናውራ፣ እስኪ እናውራ ሀይሚ። እኔ በቃ እንጣላ፣ እንጨቃጨቅ። እንደምታፈቅሪኝ አውቃለሁ፣ እኔም አፈቅርሻለሁ። ስለዚህ ለምን እንጨቃጨቃለን? ተቀበይኝ አበባዬ። በጣም ፍቅር ፍቅር እያጫወታ ነው። ተቀበይኝ አበባዬ። ምንም ሌላ ጊዜ የምናደርጎልሽ ነው የምትቀበይኝ? ሌላ ጊዜማ ለእኔ ፍቅር አለው፣ ለእኔ ቅድሚያ ይሰጣል፣ ለእኔ ያስባል ብዬ አስብ ስለነበር አሁንም እኮ ለአንቺ አስባለሁ፣ አፈቅርሻለሁ። ባላፈቅርሽ ሀይሚ ሁሉ ከአንቺ ጋር እታገል ነበር፣ እጨቃጨቅ ነበር። ይደርቃል እኮ ይሄ ነገ ይደርቃል። ቁጭ በይና ወደ ተቀመጭ። አሁን ይደርቃል አይደርቅም ምናምን አይደለም። አበባዬን አትቀበይኝም? አትቀበይኝም? አበባዬ ይደርቃል። አበባው እኮ ይድረቅ፣ ችግር የለም። ሲደርቅ ሌላ ገዛልሻለሁ። ቆይ ግን የምራኝ እሺ፣ እኔ በጣም ትልቅ ጥፋት አጥፍቻለሁ። በጣም በድዬሻለሁ። ማይሆን ስሜት እንዲሰማሽ አድርጌሻለሁ። ለእሱ በጣም ይቅርታል። በዛ ሰዓት ላይ እኔ ብቻዬን ያንን ችግር ለመውጣት እና ብዙ ነገር አለ አይደል፣ አንቺን ላለማስጨነቅ ሀሳቤንም ብነግርሽ የምትቀበይኝ ስላልመሰለኝ ምናምን ነው ብዙ ነገር ማይሆን ውሳኔ ወሰንኩትኝ። እና የኔ ቆንጆ በጣም ይቅርታ። በቃ እንደሚፋቀር ሰው እንሁን፣ እንደሚዋደር ሰው እንሁን። ከኛ በጣም ብዙ ነገር የሚጠበቅብን ልጆች ነን አይደል? እኔና አንቺ እኔ አለ ለሚወዱት ሰው ይቅርታ ካላደረጉ ለማን ሊደረግ ነው? ይቺ ምንም የምጠቀመው ነገር የለም። ከኔ ጋር እንድትሆኝ ብቻ ስለማፈቅርሽ ብቻ ነው ሁሉ መስዋዕትነት የሚከፍለው። አይ እኔ አሁን ይቅርታ እኮ ምንም ያስጠይቅህ ነገር የለም። አንተ እኮ ምንም አላጠፋህም። እስከ ዛሬ ያጠፋሁት እኔ ነበርኩኝ። ምንድን ነው ያጠፋሽው? አንቺ እኮ ምንም አላጠፋሽ። እኔ ያጠፋሁትማ እስከ ዛሬ ለእኔ በማየውን ቦታ ላይ መቆየት የምታገሌ ነው እኔን ጥፋተኛ የሚያደርገኝ ማለት ነው። አንተ ምንም አላጠፋህም። ራሴን እንትን ያልኩት ራሴ ነኝ እስካሁንም ድረስ ማለት ነው። ራሴን ማስነቀፍ ነኝ። ስለዚህ አንተ ምንም ይቅርታ የሚያስጠይቅህም ነገር የለም። እኔ አንተንም አልቀየምህም። ምክንያቱም ነግሬሃለሁ። ደግሞ የምቀየውም አይነት ሰው አይደለህም። ግን ደግሞ ከዚህ በኋላ አብረን መቀጠል አንችልም ነው ብዬ እየተናገርኩ ያለሁት። እኔ ታውቀኛለህ። እንደዚህ ራሱ ሆኜ አላውቅም። አይደለም እንደዚህ ሆኜ አላውቅም። እንኳን ግራ የገባኝ እኮ ሲቀጥል ደግሞ የምታፈቅሪኝ ከሆነ የምትወጂኝ ከሆነ የናቴን ምክር ለመተግበር ሞክረህ ከሆነ እንግዲህ እግር ማጠቡ ይቀርሃል። እና ደግሞ እዚህ ጋር ምንም የሚበላ ነገር የለም። ብዙ ነገሮች ይቀርሃል። እግርሽ እንዳጥብሽ ነው የምትፈልጊው? ለፍቅር ዝቅ ማለት እኮ ነው። ምንም ችግር የለውም። ከሆን እግርሽን ባጥብሽ እየወረድኩ ነው የሚመስልሽ? አይ ኖ፣ እኔ ለምን እንደዛ እንትን እላለሁ እንዴ? ለምንድን ነው እንደዛ የወረድክ የሚመስለኝ? እንደዛ ለማለት እኮ አይደለም። እኔ ግን ያው የምክር ለመተግበር ከሆነ እስከዛሬ በጣም ብዙ ምክሮች ነበሩ አንተ ላይ፣ በጣም ብዙ ሰዎች ሲመክሩህ ነበረ። ግን አንተ አንድም ቀን አልተሻሻልክም። አንድም ቀን ምናምን ሁልጊዜ የህፃን ልጅ ውሳኔ ነው የምትወስነው። ሁልጊዜ የህፃን ልጅ ነገር ነው የምታደርገው። ገባህ? አንተ የኋላው እኮ ምንም አይሰራም። በቃ ብዙ ስህተት ሰራው። እሺ ይቅርታ። እኔ እንደ አሮጊት እያሰብኩ አንተ እንደ ህፃን ልጅ የምታስብበት ምንም ምክንያት የለም። እዚህ ጋር
አንተ ነበርክ ከሁሉም ነገር የበለጠ እንደውም በብዙ ነገሮችም ልምድ ሊኖርክ የሚገባው እኔንም ልትመክረኝ ልታስተካክለኝ ብዙ ነገሮች አንተን ብትሆን ምህረት ላታደርግልኝ ትችላለህ። እኔ በክብሬ ነው እየተመጣ ያለው። ወንድ ልጅ ብቻ አይደለም ክብሩ መነካት የሌለበት፣ ሴትም ልጅ የራሷ የሆነ ክብር የራሷ የሆነ ማዕረግ አላት። እኔ በአንተ መከበር ነው እንጂ በአንተ መናቅ የለብኝም የትም ቦታ ላይ ማለት ነው። እንዴ ሀይሚ እኮ የብሩኬ ምናምን ተብዬ መከበር ነው ያለብኝ። በተለይ ደግሞ በዙሪያችንም በሚያውቁንም ምናምን እኔ እያልኩ ያለሁት በካሜራ ምናምን በሚያውቁን ሰዎች ቤቴም ክብሬም ማንነቴም እንዲደፈርም አልፈልግም በአንተ በማይረባ ውሳኔ እና አንድ ነገር ከማድረግ በፊት ሁልጊዜም ቢሆን ቆም ብለህ አስብ። 2 ጊዜ አስብ፣ ለራስህ ለወደፊት ራሱ ማለት ነው። እንደዚህ ደግሞ ማድረግ የለብህም። ለማን ብለህ ለምንድን ነው እኔን ቤት ውስጥ ስንትን ብለህ ምናምን። አሁን በእርግጥ በቃ እንደወጣ ፈቅደህልኛል፣ አመሰግናለሁ ለሱ። ግን ለምን ከመጀመሪያውንስ ለምን እንደዛ ማድረግ አስፈለገ? ስለምጠላሽ። እሱን አንተ ልብህ ያውቀዋል። ነው እንደዛ አይደለም። ባላፈቅርሽ ለምን እንደዛ አደረገ? ስለሚጠላኝ ነው እንደዚህ የሚያደርገው አይደለም። ምን እያልኩ አይደለም። እንደዚህ ለምን ትይኛለሽ? እኔ ለምን እንደዛ አደረግ አይደለም። እሺ አድርገው፣ ግን ክብር የሚባል ነገር አለ። ክብር የሚባል ነገር አለ። ከዚህ በላይ እዚህ ጋር የአንዳንድ ሰዎችን ምክር ሰምተህ የአንዳንድ ሰዎችን